ጋይስ እንደምትመለከቱት እንግዲህ ከዚህ በላይ ስንት ላይክ አለ እያያችሁት ነው። 214 ሚሊዮን ላይክ ይላል። ማወቅ ያለባችሁ ነገር ኢትዮጵያ ውስጥ አንድ በኮንተንት ክሬተር ደረጃ አውተንቲክ ኢትዮጵያ አማርኛ እየተናገረ በዚህ ሌቨል ላይክ የለም። ይህ ደግሞ እየተናገርኩት ያለሁት ለመጎረር ሳይሆን አንድ ነገር ልነግራችሁ ስለፈለኩኝ ነው። አሁንም ለምን የቀጣዩ ዓመት አዋርድ እንደማሸንፍ ምስክርነት ልሰጣችሁ ስለፈለኩኝ ነው። ብዙዎቻችሁ እኔን ያወቃችሁኝ አይ ቲንክ በዚህ 3-4 ወር ውስጥ ነው which is ከዲቻ ቦይስ በኋላ መሰለኝ። ግን ከዛ በፊት ለ2 ዓመት ለኦልሞስት 3 ዓመት በደንብ አድርጌ በየቀኑ ሰርቻለሁ። በደንብ የሞቲቬሽን ቪዲዮዎች ለቅቄያለሁ። በየቀኑ ተስፋ ሳልቆርጥ ከ3 እስከ 10 እስከ 20 ቪዲዮዎች ለ3 ዓመት ሙሉ በየቀኑ ለቅቄያለሁ። ጋይስ ልታውቁት ይገባል ይሄ እና የዛኔ ደግሞ የሚገባኝን ወይም ይገባኛል የምለውን አይነት ለውጥ አላገኘውም ነበረ። አሁን ደግሞ እግዚአብሔር የተመሰገነ ይሁን ነገሮች እየተቃኑልኝ ይገኛሉ እና የዛኔ ተስፋ አልቆረጥኩኝም። አሁን ደግሞ በምንም ተአምር ተስፋ አልቆርጥም። ምክንያቱም ኦልሬዲ አሳይቶኛል፣ እግዚአብሔር በረከቴን አሳይቶኛል፣ መንገዱን አቃንቶልኛል እና አሁን መሮጥ ብቻ ነው ያለብኝ፣ መፍጠን ብቻ ነው ያለብኝ። ኤንድ ይህን ያህል የላይክ ብዛት ለማምጣት ደግሞ ምን ያህል ቪዲዮ ፖስት ማለት እንዳለብክ ላይክ አይምሯችሁ እናንተም ታውቁታላችሁ። ቢካዝ ኢትዮጵያ ውስጥ አይ ቲንክ the highest ላይክ ያለው በቪዲዮ 1.5 ሚሊዮን ነው መሰለኝ አይደለ? እና በስንት ቪዲዮ ይመስላችኋል ይህን ሁሉ ላይክ ላገኝ የቻልኩት? በጣም ብዙ ቪዲዮዎች ለቅቅ ያለው በጣም ተስፋ ሳልቆርጥ ተማምኜ በእግዚአብሔር ማለት ነው። ብዙ ቪዲዮዎች ፖስት ስላደረኩኝ እነዚህ ያህል ላይክ ማከማቸት ችያለሁ ማለት ነው። የእናንተ ፍቅር አለበት ኦፍ ኮርስ እና ኮንሲስተንሲ ዲስፕሊን ካለ ከዛ ደግሞ ሰልፍ ቢሊፍ በራስ የምትተማመን ከሆነ you're always gonna win። ማንም ሊበልጥ አይችልም እውነት ለመናገር